እግዚአብሔር ይመስገን ዛሬ እንግዲህ ስለ ሥላሴ የተወሰኑ ክፍሎችን እናያለን። የቃል ጥናት ጥቅስ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረትና አንድነት ከናንተ ጋር ይሁን ይላል የእግዚአብሔር ቃል። ማቴዎስ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላል የእግዚአብሔር ቃል። ሥላሴ የሚለው ቃል የእግዚአብሔር አንድነት እና ሶስትነት በሶስትነት አንድነት የሚገልጽ ቃል ነው። ምንም እንኳን ቃል በቃል መጽሐፍ ቅዱስ የማይገኝ ቢሆንም ሐሳቡ ግን በማያሻማ ሁኔታ በመጽሐፍ ቅዱሳችን የተጻፈ መጽሐፍ ቅዱሳዊ ትምህርት ነው። በመሆኑም የምናመልከው አምላክ ማንነት ማወቅ አውቀን ማምለክና ማገልገል ስለሚገባን ይህ ትምህርት ጠቃሚ ነው። ሥላሴ የሚለው ቃል የእግዚአብሔር በአንድነት ሶስትነት የሚገልጽ ቃል ነው። አሁን እንደነገርኳችሁ እግዚአብሔር አንድ አምላክ ነው። መጽሐፍ ቅዱስ ይሄን ይናገራል። ይህም በብሉይ ኪዳን ተገልጿል። ዘዳግም ምዕራፍ 6 ቁጥር 4 ላይ ዘዳግም 4:39 እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። እርሱንም በፍጹም ልብህ በፍጹም ሐሳብህ በፍጹም ኃይልህ አምልክ ይላል። በአዲስ ኪዳንም ተገልጿል። ያዕቆብ 2:19 እግዚአብሔር አንድ አምላክ። ማርቆስ 12:29 እስከ 30 የእግዚአብሔር አንድነት በባህሪና በመለኮት ነው። እግዚአብሔር አንድ አምላክ ነው ስል በእግዚአብሔር በባህሪው በመለኮት አንድ ነው። አብ ወልድ መንፈስ ቅዱስ ምንም አይነት ልዩነት በሌለበት አንድ ባህሪ አላቸው። ዮሐንስ 10:30 ማንበብ ይችላል። መጽሐፍ ቅዱስ የእግዚአብሔር ሶስት አምላክ መሆኑ የተናገረበት ስፍራ የለም በመጽሐፍ ቅዱሳችን። እግዚአብሔር በስምና በአካል ሶስት ነው፣ ስሉስ ነው። አብ ወልድ መንፈስ ቅዱስ ማለት ነው። አካል የሚለው ቃል ሶስት የተነጣጠሉ አካላትን የሚያሳይ ሳይሆን በአንድነት ሆነው እኔነት ወይም ስሜት ዕውቀትና ፍቃድ እንዳላቸው አመልካች ነው። ማቴዎስ 3:17 ራእይ 1:17ን ማንበብ ትችላላችሁ። እያንዳንዱ አካል ፍጹም አምላክ ነው። አብ አምላክ ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 6 ኤፌሶን 3:14 እስከ 15 አብ አምላክ ነው። ወልድ አምላክ ነው። ዮሐንስ 1:1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም ይላል። እንዲሁ ደግሞ ዮሐንስ ወንጌል 2:20-29 ማንበብ ትችላላችሁ። መንፈስ ቅዱስ አምላክ ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ከ3 እስከ 4 የእግዚአብሔር ቃል እንደሚናገረው ጴጥሮስ በዛ ስፍራ ላይ እግዚአብሔርን ለበደሉ ሰዎች ያታለላችሁት እግዚአብሔርን ነው እንጂ ሰውን አይደለም አላቸው። በዛ ስፍራ እግዚአብሔር ተብሎ የተጠቀሰው መንፈስ ቅዱስ ነው። ስለ ሥላሴ መጽሐፍ ቅዱስ ማረጋገጫ በብሉይ ኪዳን በአጠቃላይ መልኩ ስለ ሥላሴ ተገልጧል። ዘፍጥረት 3:22 ኢሳይያስ 6:8 በተለይ ኦዚያን በሞተበት ዓመት እግዚአብሔርን በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል ኢሳይያስ። እኔ አንደበቶቼ የረከሱብኝ ሰው በመሆኔ አንደበቶቻቸው በረከሱባቸው ሰዎች የምኖር ሰው ነው፣ ወዮልኝ ጠፍቻለሁ አልክ ያለ እግዚአብሔር ክብር ሲያይ በዛ ስፍራ ማንን እልካለሁ ማንስ ይሄድልናል ሲል በብዙ ቁጥር ተጠቅሷል። እንዲሁ ደግሞ ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር እንፍጠር ብዙ ቁጥር ነው። ስለዚህ በአጠቃላይ መልኩ በብሉይ ኪዳን በብዙ ቦታ ተጠቅሷል ስለ ሥላሴ ትምህርት። በአዲስ ኪዳን በግልጽ ተጠቅሷል። ማቴዎስ 3:16 ማቴዎስ ወንጌል 28:19 ቅድም በነቀስኩት መግቢያ ላይ ባየነው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ተብሎ ተጽፏል። እንዲሁ ደግሞ ጳውሎስ በብዙ ቁጥር ጠቅሶ አስተምሯል። በአዲስ ኪዳን በግልጽ ነው
በተለይ አንደኛ ቆሮንቶስ አብ ወልድ መንፈስ ቅዱስ ይላል። ወልድ አብ መንፈስ ቅዱስ ተብሎ ተጠቅሷል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ በዛ ስፍራ ላይ ወልድ አብ መንፈስ ቅዱስ ተብሎ ተጠቅሷል። ስለዚህ ኦርደሩ የሚቀያየር ነው ማለት ነው። በዚህ ስፍራ ላይ የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረትና አንድነት ሲል ወልድ አለ፣ አብ አለ፣ መንፈስ ቅዱስ አለ። ማቴዎስ 19 አብ ወልድ መንፈስ ቅዱስ ተብሎ ተጠቅሷል። በአዲስ ኪዳን በግልጽ የተጠቀሰ ነገር ነው። ሶስቱ በስም ተጠቅሷል። ማቴዎስ 3:16፣ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ 6 ወልድ አብ መንፈስ ቅዱስ በባህሪ በመለኮት አንድ አምላክ ነው። በአካል በስም ግብር ሶስት ነው በግብር። ስለዚህ በመጽሐፍ ቅዱሳችን በግልጽ እንዴት ተጠቅሷል? አብ ልጁን ላከ ገላትያስ 4:4 ላይ አብና ወልድ መንፈስ ቅዱስን ላኩ ዮሐንስ 15 ቁጥር 26 ላይ አብ በወልድ ስለ ወልድ ተናግረዋል ማርቆስ 1:11 ሉቃስ 3:22 ላይ ማግኘት ትችላላችሁ። ወልድ ከአብ ጋር ተነጋግሯል ማቴዎስ 11:25 እስከ 26 ተነጋግሯል ወልድና አብ። መንፈስ ቅዱስ ከእግዚአብሔር ጋር ተነጋግሯል ሮሜ 6:26 መንፈስ ቅዱስ በማይናገር መቃተት ስለ ቅዱሳን ይማልዳልና ይላል። ጳውሎስ በብዙ ቁጥር ጠቅሷቸዋል። አብና ወልድ ልባችሁን ያጽኑ። ሁለተኛ ተሰሎንቄ ምዕራፍ 2:16-17 እግዚአብሔር በሶስትነት ይገለጽ እንጂ በሶስት አካላት ተከፍሏል ማለት አይደለም። ምክንያቱም በባህሪና በመለኮት እግዚአብሔር አንድ ነው። እግዚአብሔር የተመሰገነ ነው። እግዚአብሔር በባህሪ በመለኮት ምንድነው? አንድ አምላክ ነው። አንድ አምላክ ነው እግዚአብሔር በባህሪ በመለኮት። ስለዚህ ለሶስት ተከፍሏል ማለት አንችልም። በባህሪ በመለኮት አንድ ስለሆነ በአንድነት ስላለ ነው። ሶስቱም መከፋፈል አድምጡ አስተውሉ። ሶስቱም አካላት መከፋፈል፣ መጠፋፋት፣ መደበላለቅና መለያየት በሌለበት ሁኔታ ይኖራሉ። ሶስቱም መከፋፈል፣ መጠፋፋት፣ መደበላለቅና መለያየት በሌለበት ሁኔታ ይኖራሉ። እግዚአብሔር በባህሪ በመለኮት አንድ አምላክ ነው። በስም በአካል በግብር ሶስት ነው። በስራ ማለት ነው። የተለያየ ተግባር አከናውኗል። ወልድ እግዚአብሔር ነው፣ አብ አይደለም። አብ እግዚአብሔር ነው፣ ወልድ አይደለም። መንፈስ ቅዱስ እግዚአብሔር ነው፣ ወልድ አይደለም። አብ እግዚአብሔር ነው፣ መንፈስ ቅዱስ አይደለም። ወልድ እግዚአብሔር ነው፣ መንፈስ ቅዱስ አይደለም። አብ ወልድ አይደለም፣ መንፈስ ቅዱስም አይደለም። ወልድ አብ አይደለም፣ መንፈስ ቅዱስም አይደለም። መንፈስ ቅዱስ አብ አይደለም፣ ወልድም አይደለም። ሶስቱ አካላት እኩል ናቸው። አንዱ ከአንዱ አይበልጥም አያንስም። ማቴዎስ 16 ቁጥር 19 የሥላሴ ምስጢር ማስረዳት የሚችል ሙሉ የሆነ ምሳሌ በምድር ላይ የለም። ሙሉ የሆነ ምሳሌ በምድር ላይ የለም። ሥላሴን ለመረዳት መጠነኛ ፍንጭ የሚሰጡ ሶስትነት ያላቸው እንደ ፀሐይ፣ እንቁላል፣ ውሃ፣ ዛፍ፣ ሶስት ማዕዘን ወዘተ ያሉ ምሳሌ አገላለጾች ጥቅም ላይ ቢውሉም እግዚአብሔርን ማንነት ግን ሊገልጹ አይችሉም። እግዚአብሔር ከሰው አእምሮ በላይ የሆነ መንፈስ ስለሆነ እርሱ በየትኛው ምሳሌ በሙላት መግለጽ አይቻልም። በሰው ልጆች አእምሮ እግዚአብሔር ራሱን ለሰው ልጆች ግን ይገልጣል። አብ ወልድ መንፈስ ቅዱስ የተገለጡበት ሁኔታ፣ እግዚአብሔር አብ የተገለጠበት ሁኔታ፣ አብ ማለት አባት ማለት ነው። ኤፌሶን 3:14 እስከ 15 የጌታችን የኢየሱስ ክርስቶስ አባት ነው። ማቴዎስ 3:17 የእስራኤል ሕዝብ አባት ነው አብ። ዘጸአት 4:22 እስከ 23 የአማኞች ሁሉ አባት ነው አብ። ዮሐንስ 1:13 ዮሐንስ 20:17 ስራዎቹ አብ በደህንነት ስራ ውስጥ
በተለይ ማቀድ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ ከዘመናት በፊት እግዚአብሔር ለሰው ልጆች የሚሆነውን ይህንን መዳንን በጌታ በኢየሱስ ክርስቶስ እንዲመጣ ያቀደው እግዚአብሔር አብ ነው። የደህንነት ሥራ ባለቤት ነው እግዚአብሔር አብ። ኤፌሶን 1 ከ3 እስከ 14 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በክርስቶስ እንሆን ዘንድ በፍቅር መረጠን ይላል። ክብር ለስሙ ይሁን። ሰዎችን ሁሉ የወደደ ልጁንም ወደ ዓለም የላከ ነው እግዚአብሔር አብ። ዮሐንስ 3:16 እስከ 17 ማንበብ ትችላላችሁ። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። ሌላው ፍጥረቱን ሁሉ ፈጥሯል አብ። ወልድ እግዚአብሔር ወልድ የእግዚአብሔር አብ ልጅ ነው። ዮሐንስ 3:16 ልጅነት በባህሪ በአንድነት ነው። ልጅነቱ ከድንግል ማርያም ከተወለደ በኋላ ሳይሆን ከዘላለም ከአባቱ ጋር ያለው ዘላለማዊ ግንኙነት የሚያሳይ ነው። ስሙ ኢየሱስ ነው። ማቴዎስ 1:2 ፍጹም ሰው ነው። ሉቃስ 2 ከ6 እስከ 12 ዮሐንስ 1:14 አንደኛ ዮሐንስ 4:2 ዕብራውያን ከ14 እስከ 15 ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለው በሞቱ እንዲሽር ይኸውም ዲያብሎስ ነው። በሕይወት ዘመናቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ እሱ ደግሞ በስጋ ተካፈለ ይላል። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደል። ስለዚህ የሕዝብን ኃጢአት ለማሰር በነገር ሁሉ ወንድሞችን ሊመስል ተገባው ይላል። ስለዚህ ፍጹም ሰው ከኃጢአት በስተቀር ማለት ነው። እኛ የአዳምና የሔዋን ኃጢአት በውስጣችን አለ። በጌታ በኢየሱስ ክርስቶስ ውስጥ ግን ያ የለም። ፍጹም ሰው ነው ጌታ ኢየሱስ ክርስቶስ። የተወለደው ያደገው የኖረው የሞተው የተቀበረው እንደ ሰው ነው። ሉቃስ 1:30 3:34 25 ከ2 እስከ 4 አንደኛ ቆሮንቶስ ምዕራፍ 15 ከ3 እስከ 4 ማንበብ ትችላላችሁ። ነፍስ መንፈስ ስጋ አለው። ማቴዎስ 26 ቁጥር 26 35 ይቅርታ ዮሐንስ 13:21 ማቴዎስ 26:25 ማንበብ ትችላላችሁ። ከኃጢአት በስተቀር የሰውን ኑሮ ኖሯል። ፊልጵስዩስ 2 ከ6 እስከ 8 ዕብራውያን 4:15 ከኃጢአት በስተቀር ወልድ ፍጹም አምላክ ነው። ሉቃስ 1 ከ30 እስከ 35 እግዚአብሔር ተብሏል። ዮሐንስ 1 ከ1 እስከ 2 ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ወልድ እግዚአብሔር ነበር። ሁሉ በእርሱ ተፈጠረ። ከተፈጠረው አንዳች እንኳን ያለ እርሱ የሆነ ነገር የለም። ስለዚህ ወልድ እግዚአብሔር ኢየሱስ ክርስቶስ የፍጥረታት ሁሉ ፈጣሪ ነው። ክብር ለስሙ ይሁን። እግዚአብሔር ተብሏል። አምላክ ተብሏል። ኢሳይያስ 9:6 ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል ይላል። ስሙም ድንቅ መካር፣ ኃያል አምላክ፣ the almighty god, the counselor, the almighty god ሁሉን የሚችል አምላክ ማለት ተብሎ ኢሳይያስ 9:6 ላይ፣ ሮሜ 9:5 ላይ፣ ዕብራውያን 1:6 አንደኛ ዮሐንስ 5:20 ላይ ተጠቅሷል። አምላክ መሆኑ ራሱ ተናግሯል። ዮሐንስ 10:30 33 14 9 17 ማንበብ ትችላላችሁ። ወልድ አንድያ ልጅ ነው። በመለኮታዊ ባህሪው ከአብና ከመንፈስ ቅዱስ ጋር ፍጹም አንድ ነው። ዮሐንስ 3:6 17 15 ማንበብ ትችላላችሁ። መለኮት በሙላት በሰውነቱ ተገልጾ ይኖራል። ቆላስይስ 1:19 ሁለተኛ ቆላስይስ 2 ቁጥር 9 መለኮት በሰውነቱ ተገልጦ ይኖራል። የሚታዩትንና የማይታዩትን ዙፋናት፣ ጌትነት፣ አለቅነት በእርሱ ለእርሱ ተፈጥሯል። አንደኛ ቆላስይስ 1 ከ15 ከ16 ታገኛላችሁ። ጌትነት፣ አለቅነት፣ ስልጣናት ሁሉ በእርሱ ለእርሱ ተፈጥሯል ይላል። በወልድ ተፈጥሯል። ሁሉን ያውቃል። ማርቆስ 2:6 በአንድ ጊዜ በሁሉ ስፍራ ይገኛል። ማቴዎስ 25:20 አይለወጥም ኢየሱስ። ዕብራውያን 1 ከ10 እስከ 12 13:8 ኢየሱስ ክርስቶስ ትላንትናና ዛሬ እስከ ዘላለም ድረስ ያው ነው። የማይለወጥ አምላክ ነው ጌታ ኢየሱስ ክርስቶስ። ዘላለማዊ ነው። የእግዚአብሔር ልጅ የናዝሬቱ ኢየሱስ ዘላለማዊ ነው። ኢየሱስ ሁሉን ቻይ ነው። ኢሳይያስ 9:6 ኤልሻዳይ ስግደትን ተቀብሏል። ዮሐንስ 20:28
8 እግዚአብሔር ስለሆነ አብን ገልጧል። አብን የገለጠልን ጌታ ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ እንደሚናገረው እግዚአብሔርን ያየ አንድስ እንኳን የለም፣ በቅፉ ያለው አንድያ ልጅ እርሱ ተረከው ይላል። አብን የገለጠልን የተረከልን ጌታ ኢየሱስ ክርስቶስ መለኮታዊ ተግባራትን ፈጽሟል፣ ይፈጽማል። ፍጥረትን ሁሉ ፈጥሯል። ቆላስይስ 1 ከ16 ፍጥረትን ሁሉ ፈጥሯል። ከ16 እስከ 17 ዮሐንስ 1 ከ1 እስከ 3 በዛ ስፍራ ላይ አለቅነት፣ ጌትነት፣ ስልጣናት በእርሱ ለእርሱ ተፈጥረዋል ይላል። በእርሱ ተፈጥረዋል። ክብር ለስሙ ይሁን። ሁሉ ፍጥረትን ሁሉ ፈጥረዋል። መለኮታዊ ተግባራትን ፈጽመዋል። ኃጢአትን ይቅር ብለዋል። ማርቆስ 2 ከ5 እስከ 10 ሉቃስ 7:47 እስከ 19 ሙታንን አስነስቷል። ማርቆስ 5 ከ35 እስከ 43 መላእክትን ይልካል። ማቴዎስ 13:41 እግዚአብሔር የተመሰገነ ይሁን። በዓለም ላይ ይፈርዳል። እነዚህ ሁሉ ተግባራት የወልድ ተግባራት ናቸው። የእግዚአብሔር ተግባራት ናቸው። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ፣ በሌላ አባባል በክርስቶስ ውስጥ አንድ አካል ውስጥ ሁለት ባህሪያት ሰውና መለኮት ተገልጠው ይኖራሉ ማለት ነው። ስራዎቹ፣ አገልግሎቶቹ መልእክተኛ ሆኖ መጥቷል። ዮሐንስ 3:36 የማዳን ስራ ሰርቷል። ወንጌልን ሰበከ፣ ደውያንን ፈወሰ፣ አጋንንትን አስወጣ። ሉቃስ 4 ከ16 እስከ 21 ስለ ኃጢአተኞች በመስቀል ላይ ሞተ፣ ተቀበረ፣ ከሞትም ተነሳ፣ ወደ ሰማይ አረገ። በእርሱ ያመኑትን ኃጢአተኞች ከእግዚአብሔር ጋር አስታረቀ። ሮሜ 5 ከ10 እስከ 11 ተመልሶ ይመጣል ሊፈርድ። ኢየሱስ ተመልሶ ይመጣል። ደህንነትን ፈጽመዋል። የደህንነትን ስራ ሰርቷል። ስለ ኃጢአታችን ሞቷል። ስለ ኃጢአታችን ቆስሏል። ስለ ደህንነታችን ኢየሱስ ጌታ ነው። ሹመቶቹ ኢየሱስ ክርስቶስ ጌታ። ሙሴ እንደኔ ያለ ነብይ ያስነሳላቸዋል፣ ያችን የማትሰማ ነፍስ ትጠፋለች ከሕዝብ ተለይታ ይላል። ስለ ነብይነትን አገልግሎት አገልግሏል። ካህንነትን ዕብራውያን 8 ከ1 እስከ 12 እንደ መልከ ጸድቅ ለዘላለም ሊቀ ካህን ነው። የሕዝብን ሁሉ ኃጢአት ለማሰሪያ በነገር ሁሉ ወንድሞችን ሊመስል የተገባው እውነተኛ ሊቀ ካህናታችን ክርስቶስ ነው። በደሙ ወደ እውነተኛይቱ ቅድስት ውስጥ የገባ። ስለዚህ ስለኛ በመስቀል ላይ የሞተው፣ ስለ ኃጢአታችን የደቀቀው፣ አሁን በአብ ቀኝ ሆኖ ስለኛ የሚማልደው። ስለዚህ ካህንነት ነው። ንጉስ ነው ኢየሱስ። ኢየሱስ ተመልሶ ይመጣል። 1000 ዓመት በዚህ ይነግሳል። ለዘላለም ደግሞ ንጉስ ነው። የነገስታቶች ንጉስ። የአሁን አገልግሎቱ ከአብ ጋር እኩል ለአማኞች በአማኞች ውስጥ ይኖራል። በውስጣችን ኢየሱስ ይኖራል። አብና ወልድ አብረው በውስጣችን ይኖራል። ጌታ ይባረክ። ሐሰተኞች እንደሚያስተምሩት መጽሐፍ ቅዱስን የሚያስተምረው ይሄ ነው። ዮሐንስ 14:23 ማንበብ ይችላል። ይማልዳል። ሮሜ 8:34 እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ ማን ነው? የሚኮንንስ ማን ነው? ይልቁንስ ከሙታን የተነሳው ስለኛ የሚማልደው በእግዚአብሔር አብ ቀኝ ያለው ክርስቶስ ኢየሱስ ነው ይላል። ክብር ለኢየሱስ ይሁን። ዕብራውያን 7 ከ23 እስከ 25 ማንበብ ይችላላችሁ። እንግዲህ በብሉይ ኪዳን የነበሩት ሞት ከልክሏቸዋል ይላል። እነርሱ እንዳይኖር ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ፣ ኢየሱስ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱ ዘውትር ሁል ጊዜ ሊያማልድላቸው ዛሬ በሕይወት አለ፣ በሕይወት ይኖራል ይላል። ክብር ለስሙ ይሁን። ስለዚህ አሁን አገልግሎቱ ይማልድልናል። ጸሎት ሰብቶ ይመልሳል። ዮሐንስ 14 ከ13 እስከ 14 እስከ ዛሬ በስሜ ያለመናችሁን በስሜ የምትለምኑትን ሁሉ እኔ አደርገዋለሁ። ጸሎትን ይሰማል። በመንፈስ ቅዱስ ያጠምቃል። ማቴዎስ 3:11 ዮሐንስ በውሃ አጥምቆ ነበረ፣ ነገር ግን በመንፈስ ቅዱስና በእሳት የሚያጠምቅ ከኔ በኋላ ሌላ ይመጣል አለ። ስለዚህ ኢየሱስ ክርስቶስ በመንፈስ ቅዱስ የሚያጠምቀው ጌታ ኢየሱስ ክርስቶስ ነው። በእሳት የሚያጠምቅ፣ በመንፈስ ቅዱስ የሚያጠምቅ፣ በዚህ ዓለም ላይ በጽድቅ በቅድስና እንድንኖር የሚያደርገን መንፈስ ቅዱስን የሚሰጠን ጌታ ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። ለቤተ ክርስቲያን መንፈሳዊ ስጦታን ይሰጣል። ኤፌሶን 4 ከ6 እስከ 11
ወርታች ወረደ። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታዎችም ለሰዎች ሰጠ። አንዳንዶች ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎች፣ እረኞች እንዲሆኑ ሰጠ ለቤተ ክርስቲያን ጥቅም። ስለዚህ ስጦታን የሚሰጠው የሰጠን ኢየሱስ ክርስቶስ ነው። ክብር ለስሙ። ቤተ ክርስቲያንን ያንጻን። ኤፌሶን 5:25 መንገድና እውነት የዘላለም ሕይወት ነው ኢየሱስ። የወደፊት አገልግሎቱ ተመልሶ ይመጣል። ልጆቹን ይወስዳል። በምድር ላይ 1000 ዓመት ይነግሳል። ክብር ለኢየሱስ ይሁን። ሌላው መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ አጽናኝ ተብሏል። ዮሐንስ 14 ቁጥር 26 15:25 ላይ ፍጹም አምላክ ነው መንፈስ ቅዱስ እግዚአብሔር ነው። የሐዋርያት ሥራ ምዕራፍ 5:3-9 መለኮታዊ ባህሪያት አሉት። መንፈስ ቅዱስ እንደዚህ ሞቅ የሚያደርግ ሳይሆን ዘላለማዊ አምላክ ነው። ዮሐንስ 14:15-17 መንፈስ ቅዱስ ሁሉን ቻይ ነው። ሁሉን ቻይ ነው። ኢዮብ 33 ቁጥር 4 ሁሉን አዋቂ ነው መንፈስ ቅዱስ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10-11 መንፈስ ቅዱስ መለኮት ነው። መለኮታዊ ሥራ ይሰራል። ፈጥሯል። ዘፍጥረት 1 ቁጥር 2 የፍጥረታት ሁሉ ፈጣሪ ነው። ዳግም ልደትን ያስገኛል። ዮሐንስ 3:5-8 መንፈስ ቅዱስ ነው ዳግም ልደት የሚሰጠን፣ ዳግመኛ እንድንወለድ ያደረገን። አካል አለው። ዕውቀት፣ ስሜት፣ ፍቃድ አለው መንፈስ ቅዱስ። ዝም ብሎ እንትን አይደለም። ያዝናል መንፈስ ቅዱስ፣ ይገስጻል፣ ይመልሳል መንፈስ ቅዱስ። እርሱ ተብሎ ተጠርቷል በተውላጠ ስም ማለት ነው። ዮሐንስ 16:13-14 እርሱ በመጣ ጊዜ ስለኔ ሁሉን ይነግራቸዋል፣ አሁን ልትሸከሙት አትችሉም ማለት። መንፈስ ቅዱስ እርሱ ተብሎ ተጠርቷል። መንፈስ ቅዱስ ያስተምራል። ዮሐንስ 14:26 መንፈስ ቅዱስ ይመሰክራል። አንደኛ ቆሮንቶስ 2-14 ስጦታን መንፈሳዊ ስጦታን ይሰጣል ለአማኞች መንፈስ ቅዱስ። ክብር ሁሉ ለኢየሱስ ይሁን። ምሳሌዎቹ በእሳት፣ በእርግብ፣ በንፋስ፣ በውሃ ተመስሎ በመጽሐፍ ቅዱሳችን መንፈስ ቅዱስ ተነግሯል። መንፈስ ቅዱስ አሁን ቤተ ክርስቲያንን እየመራ ያለው መንፈስ ቅዱስ አብን ወልድን የሚያከብር እያከበረ በውስጣችን የሚኖር እግዚአብሔርን እንድናከብር የሚያደርገን በቅድስና በጽድቅ እንድንኖር የሚያደርገን መንፈስ ቅዱስ ነው። ክብር ሁሉ ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ተግባሩ በብሉይ ኪዳን ለአገልግሎት ይለይ ነበር። መንፈስ ቅዱስ ለአገልግሎት የተመረጡ ሰዎችን ላይ ይወርድ ነበር፣ ይቀባ ነበር። መንፈስ ቅዱስ በብሉይ ኪዳን ቃሉ እንዲጻፍ አድርጓል። መንፈስ ቅዱስ ጥበብን፣ ማስተዋልን፣ ምክርን ይሰጣል። ኃይልን፣ ዕውቀትን፣ እግዚአብሔርን መፍራትን ሰጥቷል። ኢሳይያስ 11:2 በአዲስ ኪዳን መንፈስ ቅዱስ በጌታ ልደት ተገልጧል። ሉቃስ 1:34-35 በጌታ አገልግሎት በቅባትነት ተገልጧል። ሉቃስ 4:17-18 አገልጋዮችን በመቀባት እንዲሁም በመምራት ሰርቷል። አንደኛ ቆሮንቶስ ምዕራፍ 2:12-16 ዓለምን ሁሉ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል፣ ይቀጣል፣ ወደ እውነት ሁሉ ይመራል። ዓለምን ስለ ኃጢአት፣ ስለ ጽድቅ የሚወቅስ መንፈስ ቅዱስ ነው። ወደ ቤተ ክርስቲያንን ከስህተት ይጠብቃል፣ ይማልዳል፣ ይቀድሳል፣ ያስተምራል፣ ኃይልን ይሰጣል፣ ለአገልግሎት ያዘጋጃል። መንፈስ ቅዱስ ራእይ 2:2-7 ማንበብ ይችላል። ሮሜ 8:26 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 11 ማንበብ እንችላለን። ክብር ሁሉ ለኢየሱስ ይሁን። አማኞችን በመንፈስ ቅዱስ ያጠምቃል፣ ይጠመቃሉ። መንፈስ ቅዱስ የመጠመቅ የመጀመሪያ ውጫዊ ማረጋገጫ በአዲስ ቋንቋ በልሳን መናገር ሲሆን በውስጣችን ልሳን ለእግዚአብሔር ምስጢርን መናገሪያ ነው። በልሳን ሰዎች እንዲናገሩ ያደርጋል። በመንፈስ ቅዱስ ይሞላል። መንፈስ ቅዱስ ክብር ለኢየሱስ ይሁን። ወንጌልን እንድንመሰክር የሚያደርገን መንፈስ ቅዱስ ነው። በመንፈስ ቅዱስ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ አለ ጌታ ኢየሱስ ክርስቶስ። ኃይል በተቀበላችሁ ጊዜ ግን በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችኋል። ስለዚህ መንፈስ ቅዱስ ኃይል የሚሰጥ ነው። መንፈስ ቅዱስ ኢየሱስ የእግዚአብሔር ልጅ መሆኑን ይመሰክራል፣ ያጽናናል፣ ያስተምራል፣ ይመራል።
ለአገልጋዩ ስጦታን ይሰጣል። ክብር ለኢየሱስ ይሁን። የንግግር ስጦታዎችን፣ የኃይል ስጦታዎችን፣ የእውቀት ስጦታዎችን ይሰጣል መንፈስ ቅዱስ። ክብር ለኢየሱስ ይሁን። ስለዚህ ስለ ሥላሴ መጠነኛ የሆነ ግንዛቤ እንዳገኛችሁ አስባለሁ። እነዚህን ጥያቄዎች መመለስ ትችላላችሁ። የትምህርቱ የቃል ጥናት ጥቅስ ምንድነው? ሥላሴ የሚለው ቃል ምንድነው? ስለ ሥላሴ መጽሐፍ ቅዱስ ማረጋገጫ ምንድነው? አብ፣ ወልድ፣ መንፈስ ቅዱስ የተገለጡበት ሁኔታ እንዴት ነው? ክብር ለኢየሱስ ይሁን። እነዚህ ጥያቄዎች መመለስ ትችላላችሁ። ዛሬ በቃናል። እግዚአብሔር ይባርካችሁ። ጥያቄዎች ካሏችሁ ከስር ማስቀመጥ ትችላላችሁ። ዛሬ በቃናል።